መስራት ሲችል ተስፋ ቆርጦ አንገቱን ለገመድ ይሰጣል አንገቱን ለብላ ይሰጣል ራሱን ወደ ውሃ ይወረውራል ስንት ነገር አለ ብዙ ነገር አለ ማለት ስለዚህ ጋፋ ወጣቱማ ከኛ ጅሬኛ ከኛ ኦፍሞ ከኛ መራኡሚት ይያቻል ወጣትነት እሳት ነው በሪ ወጣቱማ ማለት እብዳጃቸው ነው እሳት ደፋር ነው ሁሉንም ይደፍራል ይሄ ቤት ነው ይሄ ፌስታል ነው አይልም ትንሹንም ትልቁንም ያቃጥላል ወጣትም እንደዚህ ነው ሰንስ ከነስ ነንቃ በደጀላ ሰንስ ነንኮራ ራይም በዋጀላ ዋን እንዳዋጀቸው ያፈከነ በማይወጣ ጉድጓድ ውስጥ ይገባል ማለት ነው ከዛ ተስፋ መቁረጥ ይመጣል ማለት ነው ስምቡ አብዲ ኩታቹ ትርፋጀቹ ነው ነገር ግን ይሄን ሁሉ ፈተና በመከራ ካይን በፍቃደ ካይን የሚኖሩትን አይነካቸው ማለት ነው ጎርሳ ቦቲቲን እየማቦቲቲን ይወጅራታን ቆርማተከነ ሁንደከስ ህንገረን ይጀቹ ተዳርም አይፈርስም ሰው ማይሞትም ወጣትም ተስፋ አይቆርጥም ማለት ነው የማቴዎስ ወንጌል ምዕራፍ 7 ቁጥር 15 ላይ እንዲነ ጌታችን የተናገረ ቃል ለዚህ ይጣቀሳል ማለት ነው ቃልን ሰምቶ የሚያደርገው ሁሉ ቤቱን በአለት ላይ ይሰራል ሌባም ሰውንም ይመስላል ዝናብም ወረደ ወርፍም ወጣ ንፋስም ነፈሰ ያንን ቤት ገፎ በአለት ላይ ስለተመሰረተ አልወደቀም ይለናል በዚህ ቃል ትርጉም እንግዲህ ብዙ ቢሆንም አንድም በመከራካን ስለመኖር ጥቅም ያስረዳናል ማለት ነው ይሄም ለምሳሌ አንድን ወጣት ዳብሎስ እንደ ንፋስ ፍሬን ከገለባ እንዳይለይ በህልናቸው ህልናዬን ጠብቄ ከሴት ርቄ እንደ እንጦስ መቃርስ መንኜ ይኖራሉ ሊያሰኘው ይችላል ማለት ነው ወንጌል ማቴዎስ ቦቀና ቶር ወለኮፍ ሰው ኩለሸንረት እንጠቀሰ ሜጀር እንበሪፈ ሜጀሩ እዶ ከነት ነው ፈየዳጀቸው ቃልን ሰምቶ የሚያደርገው ሁሉ ቤቱን ማለት ላይ እየሰራ ሌባም ሰው ይመስላል ልባም ሰው ይመስላል ነምኒ ጀቻ ኮ ደገሄ ሆጂቲ ከጀዳ ማልኮ ደገሄ ጀዳ ጀቻ ኮ ደገሄ ሆጂቲ መነሳ አከከታጭ ማረቲ ጃረቴ ነመለ ኤቀቡቲ ይኑንዘዳ መነሳን ሮምኒ ሲዮሮቤ ሎላኒ ሲዮዶፊ ቡቢኒ ሶቡቢሲ አውሎን ፋስኒ ሲዮዶፊ መነሳን ጅክሱ እንደንደኡ ማለፊ ለጴንዛ ማልረት ጃረሚ ጅራ ከታጭ ማረት ጃረሚ ጅራ ጀቹ ማነ ከንጀለ ለጴዳ ቤት ያለው ልብ ነው ልብ ቤት ናትና ነምኒ ሰገሌ ኮትን ለጴሳ ጃረት ጀቻ አከ ሰገሌ ኮትት ጅራት ወይን ደሞ አካ አቦቲን በርሲሰኒት አካ አቦቲን እትመኒት ዮ ቶሌ ጀዴ ፍረቴ ነምቺ ኩኒ መነሳ አካ ከታረት ጃሬቲ ቡቤ ነው ቡብሴ ጀዳ ቡቤ ጀቹ መንፈቅናዳ መናፍቃኑን ለይወት ድፈኒ ጀዳ ወርሸክቶተለ ክርስቶስን ቁልቁሎታን ስላሲዳን ካዲዮ ጀዳንለ ህንካዱ ንፋስ አለ ሁለተኛ ንፋስ የቹን ለመፋንሞ ቆርማን ቢየለፋ ከነ ንፋስ ይመጣል ያልፋል የዚህ ምድር ፈተናም ይመጣም ይሄዳል ፈተና ቢመጣበትም በሃይማኖቱ አይወርቅም ለምን ቤቱ በደንብ ስለተሰራ ማለት ነው በደንብ ስለተሰራ ማለት ጎርፍ ያለው አንድም መከራ ነው ጎርፍ ያለ አንድም ስቃይ ነው ራምኖ በሽታ ነው አንዳንድ ሰው አለ ስረቦ ሃይማኖቱን ይቀይራል ስንዴና ዘይትን ለመውሰድ ስታመመው ሃይማኖቱን ይቀይራል
ለእግዚአብሔር ድነት ፈልጎ ማለት ነው ለእግዚአብሔር ድነት ብሎ ዘላለማዊ ህይወትን ያጣል ማለት ነው እንደዚህ አይነት ሰው ልቡ ምን አያልሆነ እንትን ላይ በአለት ላይ አልተሰራም ማለት ነው በአሸዋ ላይ የተሰራ ልብ ነው ማለት ነው የእግዚአብሔርን ቃል ሰምተ እንደ ቃሉ ከኖርን ግን ማንም ሊያነቃንቀን አይችልም ማለት ነው ነሙዩ ንሶቾሱ ህንደንደው ንኩፊሱ ህንደንደው ጀቸው ዳብሎስን በመጣ ወጣቶች ብዙ ጊዜ የሚፈነተኑት አንዱ በዚህ ነው አንዳንድ ጊዜ ኑሮ ምርር ስላቸው ትዳራቸውን ጥለው ወደ ገዳም ይገባሉ መነኩሳሉ እንደውም ከሚስቴ ጭቅጭቅ ምንኩስና ይሻለኛል እንደውም ከዚህ ከባሌ ጋር ከመጨቃጨቅ ሞግሼ በገዳም ብኖር ይሻለኛል አንዳንድ ነጋዴ ደግሞ ነግዶ ሲከስረው አይ እቺ ከሳራ እንደው ከሰራለው ከዚህ በኋላ ስራ አልሰራምና ወዴት ይሄዳል ወደ ገዳም ይጅ ለምናል መነኩስ ይላል አሁን እሱ ገዳም ይገባ ለምንድነው ስለከሰረ ነው ያም ደግሞ ባለ ትዳሮች ስለተጨቃጨቁ ትዳሮች ተጨቃጨቀ ስላለ እኔ ከመጨቃጨቅ ዛገዳም ገብቼ ብኖር ይሻለኛል የመነኮሰ ክርስቶስን ፈልጎ ሳይሆን ከጭቅጭቁ ለማምለጥ ነው ማለት ነው ያም ነጋዴም ደግሞ ንግዱ ስላልሆነለት እመነኮሳለሁ ብሎ ገዳም ገባ ማለት አሳሰበ ሰይጣን ያሳስባልና ሐሳቡን አቀረበለት ይሄ ተሻለ ነውና ያስገባል ከዛ ለተወሰነች ጊዜ ገዳም ውስጥ ይቆያል ከዛ ደግሞ ፍቶተ ስጋን መቋቋም ሲያቀተው ገዳሙን ጥሎ ይወጣል ማለት ነው እንዲህ አይነት ወንብድና አለ ማለት ነው ስለዚህ ለመመንኮስም ትዳር ለመያዝም ሁሉንም ለስጋዊ ህይወታችን ስንኖር ምክረ ካህናትን ያስፈልጋል ቃል እግዚአብሔርን መስማት ይጠይቃል እንዴ ላድርግ አስቤያለሁ አባቴ ምን ትመክረኛለህ ማለት ይጠይቃል ይሄ ከሌለን በራሳችን ምን ሞክስ ከሆነ በራሳችን እንወጣለን በራሳችን ዝም ብለን እንደውም በመንገድ ብንጋባ በመንገድ እንፋታለን ማለት ነው ዳንዱ መረጥ ወልፎ ለኔ ዳንዱ መረጥ ወልይከን ይላችሁ በአስፋልት ላይ የተጋባ ጋብቻ በአስፋልት ላይ ይፈታል ምንም ጥርጥር የለውም መጠጥ ቤት የተጋባ ጋብቻ በመጠጥ ቤት ይፈታል ማለት ነው ለምን በቃል እግዚአብሔር ስላልሆነ ነው ማለት ነው ችግሩ ይሄ ነው ስለዚህ እናንተ ደግሞ ክርስቲያኖች በመክረ ካህናት ጋብቻችን ካህናት ሊኖሩበት ይገባል በንግዳችን ውስጥ ካህናት ሊኖሩበት ይገባል በህይወታችን በሙሉ ካህናት ሊኖሩበት ይገባል በሁሉም በእግዚአብሔር ቃል መሆን አለበት ማለት ነው ያን ጊዜ ምን እንሆናለን ማለት ነው ጥሩ ፍሬ እናፈራለን ማለት ነው ስለዚህ በተለይ አሁን በዚህ ዘመን ወጣቶች ፍሬ ከገለባ እንደማይለይ በህልናቸው ንጽህናዬን ጠብቄ ከሴት ርቄ እንደ እንጦስ እንደ መቃርስ ምንኝ ይኖራሉ ሊያሰኙ ይችላል ማለት ነው ሰው ይሄን ያስባል እናንተ ማሰባችሁ ሊሆን ይችላል እኔ እንደ አባ እንጦስ እንደ አባ መቃርስ ምንኝ በመናኔ ይኖራሉ ብሎ ልናስብ እንችላለን አንድ ትንሽን ቆይቶም ደግሞ እንደ ፍሬያማ ዝናማት እንደ ኢዮብ እንደ አብርሃም በሕግ ጸንቼ ዘር ተክቼ እኖራለሁ ሊያሰኘው ይችላል ሐሳብ ይመጣል ማለት ነው ዱርት ይረፈጋዴ ገዳማ ገሌ ታከመነኮሴን ዘራዳ ያደጀዱ ሰሞገኝ ገሰትርፋ ታከቶሬሞ አካ አብርሃም ይፊ አካ ኢዮብት ተዳሪ ጎረዴ ውልቲ ጎረዴ ጆለዳን ሆረዴ መንዝራደ ጅኔ ምን ያናጀቸው ይሄ ሁለቱ ሐሳቦች ሊመጡ ይችላሉ ማለት ነው ደግሞ እንደሚጠራረግ ጎርፍ ሁለቱንም አይሆንም ሊያሰኘውም ይችላል ጎርፍ ሁሉንም ጠራርጎ እንደሚሄደው ደግሞ እነዚህ ሁለቱም አልፈልግም የሚል ደሳው ደግሞ አይጣፋ በተለያውም በዚህ ዘመን ይበዛሱ ነው ወይ መንነው ገዳም ገብቶ አይኖርም ወይ በከተማ ሆኖ አግብቶ አይኖርም እንዱ አንድ እንጨት ብቻውን እንደቆመች ምንም ቅጠል ሳይኖራት ፍሬ ሳይኖራት በየመንገዱ የሚንከራተት ስንት ወጣት አለ ሴት እስከ ወንድ ማለት ነው ወይ መንነው አልጸደቀም ወይ አግብቶ ፍሬ አላፈራም
ትዳሩንም ጠላ ምንኩስናንም ጠላ እንደው በየጫት ቤቱ በየጨፈራ ቤቱ የሚንከራተት ሰንቶ አለ ትዳር ሳይዙ 50 ዓመት 40 ዓመት ይሞላቸው ሰንቶ አለ ይሄም ፈተና አለ ማለት ነው የመነኮሰኒ ዋቀየ ወሊ እንጀራን ነገራ መገለኒ ወደሞ መጋላ ከሰት አዱኛ ከሰ ጅራታኒ ፉዳኒ ሄሮማኒ አካብራኒ ፊዮት ከን እንጀራን ሄዶት ጅራች ከናበተን ያፋል ምንም እንደ ደረቀ እንጨት ብቻው ተገትሮ ይቀር ብዙ ወጣት አለ ማለት ሴት እስከ ወንድ ማለት ይሄ ወጣት በአለት ላይ እንደ ተመሰረተ ቤት በምክረ ካህን የሚመራ ከሆነ በመመረንሳው ነገሩ የሰይጣን ጾር እንደሆነ አውቆ ቆይ ጾም ስገድ ይያለ ያቆየዋል ማለት ነው እየሰማችሁት ነው የሮሰኒት ጋፈረኩን ያነከና ሰሙ ከይሰጥርፈ ለሞነክስ አግብቼ ልኖር አይ ሁለቱንም አልፈልግ የሚል እነዚህ ሶስት ሐሳብ ያዘ ሰው በመመረንሳ አባጋቢቲን በርሲሶ ተመነ ክርስቲያናቲን ያዳከናት ጅራ ማልጎዶ ዘደኒ ጋፋ ሂመተን ማለርገቶቹ ቆይ ቱሪ ጾሚ ከነዶ ሰገዲ ዋቀየ ወሊን ቱሪ ጀደኒ ጎርሱ ይቹ ከዛ በኋላ እግዚአብሔር ያመለከተው ይሄን አድርግ ብሎ ያዛሉ ማለት ነው ከነዋቀየ ተገርሲ ከነጎዲ ጀደኒ አገርሲሱ ይቹ እቴሙ ጀቹላ ስለዚህ ምን ያስፈልገናል መመረንሳ ያስፈልግም ይመናል በማል እንግዲህ ተንሲው ለጸሎት የሚል ታቆን ያስፈልገኛል ይሄ ህዝብ ተኝቷል ለጸሎት ተነሱ የሚል ሰው የለም መርባጭስ በርሲሶን ያመንታ ጅሬኛ ከሰኒ መርባጭሰን ወይም በርባጭስ ጀራ ሞ ለቹ ከሰሞን ጅሩ ጀራ ካንሞ ነኮሴን ገዳሚ ገለጀዳ ካንሞ ሄሩሜ ፉዴን እንዳይመ ጎዴ ጀራዳ ጀዳ ለቹ መንበርባዱ ከንጀርስ ሞ እናበሙ ጀቹዳ አናፍ ዝም ሞጋጀተ ለቹ መንበርባዱ ከንጅተንስ ንጀርቱ ጀቹ ወያስፈልገናል አንዱ እንኳን አትናገሩም ማለት ነው መጻፍ ያስፈልጋል ብሎ እናንተ ግን የምትሉት እናንተ ነው የምታቆት ማለት ነው ስንቱ ቤከ ምክረ ካህን ንቀው አቃለው በራሳቸው ማስተዋል የሚደገፍ ግን በአሻዋ ላይ የተመሰረቱና በቀላሉ የሚፈርሱ ቤቶች ይመስላሉ ማለት ነው በራሳቸው ፍላጎት በራሳቸው ማስተዋል በቃ አንዳንድ ሰው አለ ስለ ህይወት አይመለከታቸው የሚል ሰው አላጋጠማቸው ስለ ትዳር አይመለከትሽም የሚል ሰው አላጋጠማቸው እኔ ህይወቴን አቃለሁ እንዴት እንደሚመራ ቤቴን እኔ ነው የምመራ የሚል ማንንም አይመለከተው የሚል እንደዚህ አይነት ሰው ቤቱን ባሻዋ ላይ የሰራ ሰውን ይመስላል ማለት ነው ባሻዋ ላይ የተሰራች ቤት ናት እቺ ማለት ነው በቀላል ነገር የምትፈርስናት ቤት ናት ማለት ነው እንደዚህ አይነት ሰው በቀላል ነገር መውደቅ የሚችል ሰው ነው ማለት ነው በራሳችን ማስተዋል በራሳችን ህሊና ብቻ መኖር አንችልም ማለት ነው በራሳችን መኖር ብንችልማ ክርስቶስ ነቢያትን ያስነሳም ነበር ዋቀዩ ነቢያት ዱከቦተን ማነው ራጆታን ይነርጉቱሪ ነምኒ ኦፍ መሳቲ ያዱ መሳቲ ነው ሶ አንጅራቱ ተኤ ዋቀዩ ዱከቦተን እንካሱቱሪ በርሲሶታን እንሾሙቱሪ ካይናትራን ስልጣንን ከኑቱሪ ይቹ ኦሶ ይምባርባጭሱቴ በርባጭሳ ዋንተኤፍ በር ዱሪኬስ በራራጆታጌስ ራጆታን ካሴ በር ወንጌላ ከሰንሙ ዱከቦተን በርሲሶታን ኡመታ ዋን በርባጭሱፍ አከስ ጎቻቴ ቱሪ ይቹ ታዲያ እግዚአብሔር ያስፈልጋል ያለው እኛ ከእግዚአብሔር በላይ እናቆለን እንዴ ዋቀየ ጫራም ቤነ ነው ቤግ ነው ጀቹ ስለዚህ እኔ ራሴ ያቃለሁ ራሴን መራለሁ የሚል ሰው ቤቱን ባሻዋ ላይ እንደሰራ ሰው ይመስላል ይላል መጽሐፍ በቀላሉ መፍረስ የሚችል ቤት ነው ማለት ነው ቤት ያለው ልብ ነው ብያቸዋለሁ ነምን ያረ ሰሙሳ ብቻ አይደለም ነምን መሪን ቀምኔ ባልና ሚስት ካልተመካከሩ ትዳራቸው ቆይታ የለም የሰማችሁት ነው አባመና ፊያቲመና
walii galteen qaban taana walii mariin qaban taana ትዳሬን ሳኒ እንተርቱ የቸር እንዲገምት ባሉ በፈለገ መንገድ የሚሄድ ከሆነ ምስቷ በፈለገች መንገድ የምትሄድ ከሆነ ምን ሆናል ትዳሩ ይፈርሳል ማለት ነው ቤቱ አሸዋ ላይ እንደተሰራ ይመስላል አለ ይሄ ነው ስለዚህ ሰው የሚራመዱ በመክረ ካህን ነው በመምረ ንስሐ ነው በመምረ ወንጌል ነው አምላክ አንተ ምራኝ ይላል አምላክ ደግሞ ምን አለ ኤው ወንጌሉን አስቀመጥኩል ይሄው ካህናትን አስቀመጥኩል እነሱ ይምሩል ሂድ ይለናል ማለት ነው ሂድ ካህን ጋር የሚልከን ለዚህ ነው ማለት ነው ከናፍ ዋና ከሲኑ ባርባት በሌላ ስፍራም በእሴ ያሐውር ማልተ يتعقف اسمه يرئي برهانه لازم تعلم وزست يحور لليته يتعقف له بكن يمير سو أي سنة كلم يزين علم برهان يا يالنا بتعلم يمير جن يسنة كلال بلو ترجعوا على مارتنا يوحنس ونجيل مرافس عند قطر زيت إنجيل يسمع شوتنو بكن يمير من أيوانم يسنة كلال يسنة كلم أي سنة كلم نمني وياريم هنقو فتا ክርስቲያኖት ነምኑ ጉያዴ መንጉፋታ ህንጉፋቶ ይፈጅራው ጀላላላቲ ዴማ ነምኒ ዱከና ከየሰ ዴሞ ነምኒ ገልገለ ዴሞ ማልታ ኒጉፋታ ዱከና ዋንተ ኤፍ ጉፉኒ ዳሃጀቹላ ኩኒ ወንጌል ዮሐንስ በቀና ኩራቶ ኮላኮሳ ሰገል ረት በሪፈሜ ጅራ በቀን የሚርሰው አይሰናከልም የዚህን ዓለም ብርሃን ያያልና በጨለማ የሚሄድ ግን ይሰናከላል ብሎ ተነግሯል የዚህ ቃል ትርጓሜ ምንድነው ልትሉት ይችላልላችሁ ትርጓሜ አንድም በመክረ ካህን በፍቃደ ካህን የሚኖር ሰው ነፍሱን ከኃጢአት እንደሚጠብቅ ያስረዳል የዚህን ዓለም ብርሃን የተባሉ ጌታችን የዓለም ብርሃን ናቸውና እኔ የዓለም ምንድነው ይብላል ክርስቶስ እኔ የዓለም ብርሃን ነኝ ብሏልና ያላችሁ ካህናት ሲሆኑ በቀን የሚሄድ የተባለ ደግሞ በመክረ ካህን የሚኖር ሰው ነው ማለት ነው በቀን የሚሄድ እንቅፋት እንደማይበዛበት ይሄም በካህን ምክር ያለ ሰው እንቅፋት ነፍስ የነፍስን እንቅፋት አይጸናበትም ማለት ነው ምክንያቱም በየጊዜው የሚገጠመው መሰናክል ለካህን ስለሚያማክር ነው በጨለማ የሚሄድ የተባለ ደግሞ በምክር ራሱ በራሱ ምክር የሚመራ በራሱ ማስተዋል የሚደግፍ ነው ማለት ነው ብዙዎች በኃጢአት ሲወርቁና የህይወት አጥባቂነት ውስጥ ሲገቡ ተስፋ ሲቆርጡ የሚታዩት የጠንቆላ ጋዜጠኞችን አስትሮሎጂንና የስነ ልቦና መጻሕፍት ቀመሮችን እያነበቡ ህይወታቸውን የሚያሳቅቁለት በመከረ ካህን የማይመሩና ማምራነ ቤተክርስቲያን የማይጠይቁ ቅዱሳን መጻሕፍትን የማይመለከቱ የጨለማ ተጓዦች ስለሆኑ ነው ማለት ነው ወዳ እነ ወንጌል ማቴዎስ ወንጌል ዮሐንስ በቀና ኩዳተኩ ለኩፍሰ ሰገል ረት በሪፍ